ዛሬ ስለ ፖፖ ላይቭ ስትሪም አጠቃላይ እንዴት አድርገን ዳውንሎድ ማድረግ እንችላለን፣ እንዴት አድርገን የፊት አሻራ እንሰጣለን፣ የወንዶች ሰዓት፣ የሴቶች ታስክ የሚሉትን የምንመለከት ይሆናል። ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከታቸው እንዴት አድርገን ዳውንሎድ ማድረግ እንችላለን፣ የፊት አሻራ እንዴት እንሰጣለን፣ የወንድ ታስክ፣ የሴቶች ታስክ ለጀማሪዎች በሙሉ የሚሉትን የምንመለከት ይሆናል። እንዲሁም ደግሞ አጠቃላይ ስራው ላይ ሆናችሁ እየሰራችሁ ያላችሁ ከዚህ በፊት የሰራውላችሁ ቪዲዮ ኢምፖርታንት የሆነ የሰራውላችሁ ቪዲዮ አለ። በጣም አስፈላጊ የሆነ የተለያዩ አፕዴቶች የተጨመሩ የተለያዩ ታስኮች ምን ምንድናቸው የሚሉትን ከዚህ በፊት የሰራውላችሁ ቪዲዮ አለ። እሱን ገብታችሁ መመልከት ትችላላችሁ። በነገራችን ላይ ለዚህ ቻናል አዳዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አሁን በቀጥታ ወደ አሰራሩ እንገባለን። እሺ አጠቃላይ ዳውንሎድ አደራረጉን ጀምሮ ያለውን ዲቴል ሙሉ መረጃ እዚህ ጋር አሳያችኋለሁ ማለት ነው። እኔ በቀጥታ ከዚሁ ላይ ሎጊን ብዬ ነው ማሳያችሁ። አጠቃላይ አፑ ይሄን ይመስላል። ይሄ ፖፖ ላይቭ የሚባለው አፕ ይሄ ነው ማለት ነው። ስለዚህ እኔ ከዚህ በፊት እየተጠቀምኩበት ስለነበረ ይሄ የምጠቀምበት የኔ ራሱ ዋናው አካውንቴ ነው ማለት ነው። እዚህ ጋር የምታዩት ይሄ ሌቭል ነው 11 27 ምናምን በጣም ብዙ ጊዜ ይሰራበት የቆየው ነው። ፎሎወርስ ምናምን 44000 እዚህ ጋር ይሄ ፖይንት ሁሉ ወደ 60000 ምናምን ኤጀንት ምናምን ይሄ አጠቃላይ የኔ እየሰራውበት ያለው ወይም ደግሞ በስሮቼ በጣም ብዙ ሰዎችን እያሰራው አሪፍ የሆነ ነገር እያገኘውበት ያለ ፕላትፎርም ነው ማለት ነው። እንደምታዩት ይሄ እዚህ ጋር ኤጀንት ብለን ስንገባ ይሄ በሙሉ እዚህ ጋር ለምሳሌ አሁን እኔ ምንድነው የስንት ፐርሰንት ተከፋይ ነኝ እኔ አሁን ላይ ባለውት ሜቢ አጠቃላይ ፕላትፎርሙ 5 ሌብሎች አሉት። 5 የሌብል መከፈያ ሌብሎች አሉት ማለት ነው። ይሄ አሁን እኔ እዚህ ጋር የመጀመሪያው ዲ ሌብል የሚባል ነው ያለ። ከዛ ደግሞ ከዲ ሌብል ቀጣይ ምን የሚባል አለ መሰላችሁ? ሲ ሌብል የሚባል አለ። ከዛ ቢ ሌብል አሁን እኔ ቢ ላይ ነኝ ያለው ማለት ነው። ሜቢ ወደ ኤ ሊገባ የተወሰነ ፐርሰንት ይቀረው ማለት ነው። ኤ መግባት ማለት በጣም 16% ልክ ተከፋይ ማለት ነው። ከዛ በጣም የመጨረሻው ጣራው ደግሞ እዚህ ጋር 20% ተከፋይ ነው። ሱፐር ይባላል ማለት ነው። ስለዚህ የነዚህን ሁሉ መስፈርት እያሟለው ትንሽ የቀረኝ ማለት ነው። ይሄ አጠቃላይ የኔ ሙሉ ዲቴል እዚህ ጋር ያለው 400 ምናምን ሰው በኔ ጋር ያለው እንዲሁም ደግሞ ሙሉ ደግሞ ኤጀንቱ ነው ከኔ በላይ በጣም አሪፍ ነው እየሰሩ ያሉ ደግሞ ወደ 18 ኤጀንት በስሪ ያለ ይሄን ይመስላል። ይሄ ሙሉ የኔ ዲቴል መረጃዬ ትልቁ ወይም ደግሞ ለረጅም ለ6 ወራት ያክል የሰራውበት ፕላትፎርም ነው። ይሄ ፕላትፎርም ማለት ነው በጣም አሪፍና የተሻለ ነገር የሚሰራበት ካወቅንበት በጣም አሪፍ የሆነ ነገር ነው ማለት ነው። ስለዚህ እዚህ ጋር እኔ ሎጊን አድርጌ ነው ማሳያችሁ። ነገር ግን እናንተ ግን በምንድነው መክፈት ያለባችሁ ማለት ነው? በአዲስ ስታወርዱት ግን አዲሶች ስለሆናችሁ በሊንክ ነው ማውረድ ያለባችሁ። ለምን እናንተም የተሻለ ነገር እንድትሰሩበት የምትሰሩት አሪፍ ነገር እንዲሆንላችሁ በምን ታወርዱታላችሁ ማለት ነው? በሊንክ። ስለዚህ እዚህ ጋር እኔ ስዊች አካውንት ብዬ አሳያችኋለሁ ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር አድ አካውንት የሚለውን እኔ አድ አካውንት ነው የምጠቀም። ለምን እንደነገርኳችሁ በጣም በስሬ ብዙ ሰው ስላለ እዚህ ጋር አድ አካውንት የምትለዋን ይችን በቀጥታ ከዚህ ጋር እንደዚህ ነው የሚመጣላችሁ። የመጀመሪያው ገጹ ይሄን ይመስላል ማለት ነው። ሎጊን ዊዝ ጎግል፣ ሎጊን ዊዝ ፌስቡክ፣ ሎጊን ዊዝ ኢንስታግራም፣ እዚህ ጋር በስልክ ቁጥር በሜሴጅ በመሳሰሉት ነገር መክፈት ትችላላችሁ ማለት ነው። ነገር ግን እዚህ ጋር ሪኮሜንድ የሚደረገው በጎግል አካውንት መክፈት ነው። ለምን መሰላችሁ? ለምሳሌ ኢትዮጵያ ኖራችሁ ወደ ሌላ ሀገር ብትሄዱ ወደ ኡጋንዳ የመሳሰሉት ወደ ውጭ ሀገር አይነት መንገዶች ስትሄዱ ስልክ ቁጥር ሊያስቸግር ስለሚችል በምትከፍሉታላችሁ የመጀመሪያው ጎግል አካውንት በሚባለው በቃ በኢሜይላችን ማለት ነው። ስለዚህ የመጀመሪያውን ስንነካው እንደዚህ አክሰፕት የሚል ነገር ይመጣልናል ማለት ነው። ሶ ይሄን አክሰፕት የሚለውን እንነካለን ማለት ነው። አክሰፕት የሚለውን ስንነካ ምንድነው የሚል ይመጣልና እንደዚህ አይነት ዝርዝሮች ኢሜይሎች ይመጣሉ ማለት ነው። እናንተ ምናልባት አንድ ኢሜይል ሊሆን ይችላል። የኔ ብዙ የሚጠቀምበት ኢሜይሎች ስላሉ እንደነዚህ አይነት ኢሜይሎች ይመጣሉ ማለት ነው። ስለዚህ እናንተ አንዱን መርጣችሁ ማድረግ ነው። ለምሳሌ እኔ እዚህ ጋር የመጀመሪያውን ይሄንን ኢሜይል እጠቀማለሁ ማለት ነው። የመጀመሪያውን ኢሜይል እጠቀማለሁ ማለት ነው። ይሄን ከተጠቀምኩ በኋላ ኔትወርክ ትንሽ እየመለሰ ስለሆነ እንደዚህ ብሎ ይመጣል ማለት ነው። ቆየኝ አንዴ ከዚህ በፊት ተከፍቶበት ስለነበረ ነው ሶሪ። ይሄንን ምን እናደርገዋለን? ሎግ አውት እናደርገዋለን። ከዚህ በፊት ተከፍተህበታል አይነት ነገር ነው። ስለዚህ ልክ እንደነገርኳችሁ በጎግል አካውንት እናደርገውና
ከዚያ ምን እናደርጋለን? አሁንም አክሰፕት የምትለዋን እንጠቀማለን ማለት ነው። ስለዚህ እዚህ ጋር ለምሳሌ ዮኒ በሚለው አካውንት እንከፍታለን ማለት ነው። ዮኒ በሚለው አካውንት እንደዚህ ሲመጣልና አግሪ ኤንድ ሼር ምናምን የሚል ይመጣል። እሱን እንነካለን ማለት ነው። እሱን ካደረግን በኋላ እዚህ ላይ በደንብ ጥንቃቄ ማድረግ ያለባችሁ ነገር እናንተ ልክ እንደነገርኳችሁ በኢንቫይቴሽን ነው ማውረድ ያለባችሁ። አዳዲሶች አይደላችሁ፣ በኢንቫይቴሽን ነው የምታወርዱት። ስለዚህ በኢንቫይቴሽን ካወረዳችሁ በኋላ እዚህ ጋር ምን አለ? ፎቶ አስገቡ ይላችኋል። ለእናንተ ሴቶች ከሆናችሁ የሴት፣ ወንድ ከሆነ የወንድ የራሳችሁን ፎቶ ማለት ነው። ከዚህ ጋር ዩዘር ኔማችሁን ነው ጀስት እንትናችሁ ላይ ያለው ስለሚሆን ችግር የለውም። እሱ ኢሜይላችሁ ላይ ያለው ስም ነው የሚሆነው። እዚህ ጋር ጀንደር ዓመተ ምህረታችሁ ነው የምታስገቡ። ማን ነው ዴት ኦፍ በርዝ የሚለው ማለትም ሶሪ የተወለዳችሁበትን ቀን ወይም ደግሞ ዓመተ ምህረታችሁን ታስገባላችሁ ማለት ነው። እዚህ ጋር እንደዚህ ትነኩትና አንዴ የተወለዳችሁበት ቀን መቼ ነው። ለምሳሌ አሁን እኔ ምንድነው 1994 ነው የተወለድኩኝ። 1994 እናደርጋለን ማለት ነው። 1994 እናደርገውና 1994 እዚህ ጋር ደግሞ አንድ ይሄንም እንደዚሁ በተመሳሳይ ብቻ የራሳችሁ የተወለዳችሁበትን ታደርጉና ኮንፊርም ትሉታላችሁ። ከዛ እዚህ ጋር እንትን ማድረግ ያለባችሁ ባላችሁበት ሀገር ነው መክፈት ያለባችሁ። ለምሳሌ ብዙ ጊዜ ምንድነው የሚባለው ከኢትዮጵያ ውጭ ስንሆን በሰዓት 10,000 በሰዓት 10,000 20,000 ይሰጠናል። ነገር ግን ኢትዮጵያ ላይ ሆነን በውጭ ሀገር ከፍተን ብንሰራ ኔትወርካችን ማኔጅ ስለሚቆጣጠሩት ጥሩ አይደለም። ስለዚህ ማግኘት ያለባችሁ እዚህ ጋር በደንብ ጥንቃቄ ማድረግ ያለባችሁ ሴቶች በተለይ ምን አለ መሰላችሁ ዌልካም ጊፍት ወይም ደግሞ የእንኳን ደህና መጣችሁ ስጦታ ስላላችሁ እሱ እስከ 7 ቀን የሚቆይ ነው። እሱ ነገር እንዲያመልጣችሁ አይገባም። ሜቢ በ7 ቀን ከምትሰሩት ጎን ለጎን 20,000 ብር ማነው 2,000 ብር የምታገኙበት ስለሆነ ማለት ነው። 2,000 ብር የምታገኙበት ስለሆነ ይሄ ነገር እንዳያመልጣችሁ በቀጥታ ምን ታደርጋላችሁ? ባላችሁበት ሀገር ውጭ ሀገር ከሆናችሁ ባላችሁበት፣ እንዲሁም ኢትዮጵያም ከሆናችሁ ባላችሁበት። ሌላኛው ከዚህ ጋር እነዚህ ሁለት መንገዶች አሉ፣ ሜል እና ፊሜል የሚል። ስለዚህ ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ደግሞ ሜል ብላችሁ ሳትሳሳቱ ማስገባት ይጠበቅባችኋል ማለት ነው። ከዚህ ጋር ኢንቫይቴሽን አይዲ ይላል። ኢንቫይቴሽን አይዲ ማለት እናንተን ኢንቫይት የሚያደርጋችሁ ሰው አይዲ ቁጥር ማለት ነው። ለምሳሌ አሁን ኢንቫይት ባደርጋችሁ የመጀመሪያው እዛ ላይ የነበረው ቁጥር ማለት ነው። ስለዚህ ይሄን ካደረግን በኋላ ለምሳሌ እኔ ሜል ብየዋለሁ። ከታች ምን አለች? እቺ ጋር ሰሚት የምትል ነገር አለች ማለት ነው። ሰሚት የምትለዋን በቀጥታ እንነካታለን ማለት ነው። ስለዚህ በቀጥታ ስንነካው ይሄን ይመስላል ማለት ነው። አጠቃላይ የፖፖ ገጹ ይሄን መስሎ ይመጣላችኋል ማለት ነው። አያችሁት? ይሄ በሙሉ እዚህ ጋር ዶላር እየሰራ ያለ ነው። ሁሉም እዚህ ጋር ምን ያያለው ማለት ነው ዶላር እየሰራ ነው ያለው እንዳለ አያችሁ። ላይቭ ላይ በሙሉ ላይቭ ላይ ያለ ነው ይሄ ኤክስፕሎረር የመጀመሪያው ላይ ማለት ነው። እዚህ ላይ ያለው በሙሉ ላይቡን እየሰራ ዶላሩን እየሰራ ያለ ነው በሙሉ። ይሄ ሙሉ ኢትዮጵያውያኖች ናቸው እዚህ ጋር ያለ የምታዩት በሙሉ ማለት ነው። ስለዚህ ካወረዳችሁት በኋላ እንደዚህ አይነት ገጽ ነው የሚመጣላችሁ። ይሄ ገጽ ይመጣላችኋል ማለት ነው። ሶ ከዚህ ጋር 5 አይነት አይከኖች ወይም ደግሞ ምልክቶች ይባላሉ እነዚህ ማለት ነው። 5 አይነት አይከኖች ወይም ደግሞ ምልክቶች። የዚህ ጋር የማጠቁራት እቺ ጥቁሯ የላይቭ መግቢያ በር ትባላለች። ሴቶች እዛ እቺ እዚህ ጋር ናት ያለችው ላይቭ። ምክንያቱም ሴቶች እንዳወረዳችሁት ገና ባወረዳችሁበት ጊዜ ሰዓት ላይ ጀምሮ ስለሆነ ላይቭ መግባት የምትችሉ፣ ወንዶችስ ሌቭል 5 መግባት አለባችሁ ግዴታ፣ አለበለዚያ ሌቭላችሁ አይከፈትም። ይሄ እዚህ ጋር ሁለተኛ ላይ ያለችው ፓርቲ፣ እዚህ ጋር ፓርቲ ትላለች። ፓርቲ ማለት ነው ወንበር ላይ ወይም ደግሞ ስልካቸውን ቁጭ አድርገው የሚሰሩበት ማለት ነው። በሌላው ደግሞ ሶስተኛ ላይ የምንመለከተው እነዚህ ደግሞ የተለያዩ እንትን የምታደርጉበት ነው። ፎቶዎችን የተለያዩ ነገሮችን ፖስት የምታደርጉበት ነው። ልክ ቲክታክ ላይ ፖስት እንደምታደርጉበት እነዚህም የመሳሰሉት። ሌላው አራተኛ ላይ የምናገኘው ሜሴጅ ነው። ሜሴጅ ናቸው እነዚህ። አራተኛ ላይ የተለያየ ኢንቦክስ የምታደርጉበት ምናምን የምትጻጻፉ ከኤጀንታችሁ ጋር ከጓደኞቻችሁ ጋር ምናምን የምትጻጻፉበት ነው። ሌላው ትልቁና ዋናው 5ኛ ላይ ያለችው ይቺ ነች። የእናንተ ሁሉ ፕሮፋይላችሁ፣ ሙሉ መረጃችሁ፣ ሙሉ ሴቲንጋችሁ ያለች የት ነች? እዚህ ጋር ነች ማለት ነው። እዚህ ጋር የመጨረሻዋ 5ኛ ላይ ያለችው እዚህ ላይ እናገኛታለን። ይችን 5ኛ ይችን ፓርት ነክተን ስንገባ ማለት ነው። ይችን አሻንጉሊት ምልክት መስለዋል ክሊክ ስናደርግ በቀጥታ ምን አለ ማለት ነው። እንደዚህ ነው የሚመጣላችሁ የእናንተ ፕሮፋይል። አጠቃላይ ፕሮፋይላችሁ ስማችሁ እዚህ ጋር አያችሁ ዮኒ የሚለው የኔ እዚህ ጋር የቅድም የከፈትኩበት የኢሜይሉ ስም ነው የሚመጣው። እዚህ ጋር ስማችሁ መቀየር ትችላላችሁ።
አንዴና ሁለት ጊዜ መቀየር ትችላላችሁ። ከዛ በኋላ ኮይን ይላችኋል። እዚህ ጋር ፍሬንድስ ፎሎዊንግ ሰው እናንተ ፎሎ እንታረጓቸው እዚህ ጋር እነሱ የሚያደርጓችሁ ቪዚት ማን እንዳያችሁ ምናምን ይሄ ኮይናችሁ ፖይንታችሁ ቅድም ሳሳያችሁ እንደነበረው ሪዋርዳችሁን እዚህ ጋር ገብታችሁ ትወስዳላችሁ። ራንክ፣ ደረጃ፣ ስቶር፣ ኢንቫይቴሽን አሁን ለምሳሌ ለሰዎች ኢንቫይት ማድረግ ስትችሉ ይችን ቦታ ላይ ገብታችሁ ክሊክ አድርጋችሁ እንትን ትላላችሁ ማለት ነው። ሌላው እነዚህ ፋን ክለብ ምናምን የመሳሰሉት በቲክታክ ላይ ምናምን የተለያየ ቦታ ላይ የምታውቋቸው ናቸው። ሌላው ዋናው ነገር ያለው የት ላይ ነው? እዚህ ጋር ናቸው እነዚህ ላይቭ ስትሪሞች። እዚህ ጋር ሄልፕ አሁን እነዚህ የሆነ ነገር ቢያስቸግራችሁ የሆነ ነገር ቢበላሽባችሁ ሄልፕ ወይም ደግሞ ሄልፕ ሴንተር እነሱን የምታገኙበት ማለት ነው። ከላይ ያሉትን አድሚኖችን ወይም ደግሞ መልስ የሚሰጧችሁ የሚያስተካክሉላችሁ ይሄ ፓርት እዚህ ጋር ገብታችሁ የምትጻጻፉበት ማለት ነው። አሁን እዚህ ጋር በደንብ ጥንቃቄ አድርጋችሁ ማየት ያለባችሁ ይቺ ጋር እዚህ ጋር ማይ ኤጀንሲ የምትለዋ ማለት ነው። ይቺ ማይ ኤጀንሲ የምትለዋ የእናንተ የኤጀንታችሁን ቁጥር የምትሞሉበት ወይም ደግሞ ወኪላችሁ አስተማሪያችሁ ለዚህ ብቁ የሚያደርጋችሁ ብቁ አድርጎ እናንተን በቀጥታ ተከፋይ የሚያደርጋችሁ ማይ ኤጀንሲ እዚች ቦታ ላይ የኤጀንታችሁን ቁጥር ታስገባላችሁ ማለት ነው። ስለዚህ ይችን እንደነገርኳችሁ አንዴ ክሊክ እናደርጋለን። አንዴ ክሊክ ስናደርግ እንደዚህ አይነት ገጽ ነው ይመጣልን። ይሄ አይነት ገጽ ይመጣልናል። ከዚህ ጋር ጆይን ኤጀንት የምትል ትመጣለች። እንደምታዩት ይቺ ፓርት ሜትድ 1 ብሎ ኤጀንት ጆይን ኤጀንት። ስለዚህ እዚህ ጋር ምን ይላል? ፕሊስ ኢንተር ኤጀንት አይዲ የሚል ይመጣል። እዚህ ጋር የምታስገቡት 26 47 34 48 ይሄን ስታመጡት አያችሁት ይሄ ገጽ ይመጣላችኋል። ዘኪ የሚል ይመጣላችኋል ማለት ነው። ዘኪ ኢትዮጵያ ከፊት የኢትዮጵያ ባንዲራ ማለት ነው። ይሄ ሲመጣላችሁ ከስር ይችን ፓርት ፕሊስ ኢንተር ኤጀንት አይዲ የምትለዋን እንነካታለን ማለት ነው። አንዴ ክሊክ ስናደርጋት እንደዚህ አይነት ፍቃድ ስጠው የሚል ኮንፊርም ኦር ካንስል ይላል። ከዛ ፍቃድ እንሰጣለን ኮንፊርም ብለን ማለት ነው። ከዛ እንደዚህ ብሎ ኮንግራጁሌሽን ብሎ የእናንተ የኤጀንታችሁን ፎቶ እዚህ ጋር መጥቶ ዲር ማይ ምናምን የእናንተ ስም መጀመሪያ ላይ ይመጣል። ከታች ደግሞ የኤጀንታችሁ ቁጥር መጥቶ እንደዚህ ራይት ምልክት ኮንግራጁሌሽን ብሎ ይመጣላችኋል ማለት ነው። ከዚህ ጋር ምንም የምትነኩት ነገር የለም። ከላይ ይችኛዋን ፓርት በፈለጋችሁት በገድ ባክ ብላችሁ በቀጥታ መውጣት ነው የሚሆነው ማለት ነው። ከዛ እነዚህ እዚህ ጋር ያሉት ይሄ ሌብላችሁ ነው። እዚህ ጋር ያሉት የመሳሰሉት ፎሎወርስ ምናምን እዛ ዋናው ትልቁ ታርጌቶች በተለይ ሴቶች እዚህ ጋር ጥንቃቄ አድርጉ። ምክንያቱም ሴቶች ገና ያወረዳችሁበት ዳውንሎድ ያደረጋችሁበት አሁንም ደጋግሜ የምነግራችሁ ሴቶች ያወረዳችሁበት ቀን ጀምራችሁ ወደ ስራ ነው የምትገቡት። ወንዶች ሁለተኛ ቀን ሶስተኛ ቀን ቢሆንም የሶኬ ችግር የለውም። ምክንያቱም ወንዶች ቲም ቢውልድ ማድረግ ላይ ቲም በመስራት በዛ ላይ ነው አሪፍ የሆነ ውጤት የምናገኘው እንጂ እንደገባነ ለወንዶች ሪዋርድ የሚሰጠን አለ ሪዋርድ አለ። እሱን አሳያችኋለሁ አሁን ቀጣይ ባለው መንገድ። ግን የሴቶች እንደገባችሁ ስራችሁ ስለሚጀምሩ ማለት ነው። አውዚ የምትለዋን እቺ AUTH አውተንቲኬሽን ይችን ፓርት ማለት ነው ሴቲንግ ትመስላለች። የራይት ምልክት አለባት። እሷን አንዴ ክሊክ እናደርጋለን። አንዴ ክሊክ ስናደርግ እነዚህ መንገዶች ናቸው የሚመጡልን። ፌስ አውተንቲኬሽን እና ፖምባይንድ በስልክ ቁጥራችሁ ፌስ አውተንቲኬሽንም የፊት አሻራ ማለት ነው። ይችን ፊት ለፊት ቀስቷን እንደነካናት ይሄ ፓርት ነው ይመጣላችሁ። የሰው ፊት ለፊት ምናችሁ እንደዚህ ፈገግ እያላችሁ ወደ ቀኝ ወደ ግራ ወደ ቀና ዝቅ ምናምን እያላችሁ ከስር ያለችዋን ምን ታደርጋላችሁ? መጀመሪያ የምትነኳት ይችን ነው ስታርት ቱ አስጀምር ማለት ነው። ስታርት ቱ ሰርቲፊኬት የምትለዋን እናስጀምራለን። ከዛ በቀጥታ ከዚህ ጋር ፎቶአችን እንትን ብለን ራሱ ጨርሶ ኮንፊርም ይልና ይንጨርሳለን። እኔ ሜቢ ከዚህ በፊት ስለሰጠው አሁን ፋይልድ ስለሚልብኝ እዚህ ጋር ማሳየት አልችልም ማለት ነው። የእናንተ ግን ትልቁ ታርጌቶች በተለይ ሴቶች ይችን ፓርት ትጨርሳላችሁ ማለት ነው። ስለዚህ ባክ ብለን እዚህ ጋር ትጨርሳላችሁ፣ ባክ ብላችሁ ትወጣላችሁ። ከዛ በኋላ ምንድነው የሚሆነው? ስራችን አጠቃላይ እዚህ ጋር ነው ዋናው ትልቁ ታርጌት። እዚህ ላይ ስንገባ ምን አለ? ብዙ አይነት እነዚህ እየሰሩ ያሉ ናቸው በሙሉ። እዚህ ጋር ዲስክሮል ማድረግላችሁ በሙሉ ዶላር እየሰሩ ያላችሁ ሁሉም ናቸው። አያችሁ ስክሮል ተደርጎ አይጨረስክም፣ መጨረሻ ራሱ የለው ማለት ነው። ስለዚህ ለምሳሌ የሆነ ቤት ዝም ብለን እንግባ፣ እዚህ ጋር እንግባ። ሰዓት ይገላል ነገራችሁ። አያችሁ አሁን እቺ እየሰራች ነው እዚህ ጋር ምናምን 19 ሰው ምናምን ቤቷ ላይ ቁጭ ምናምን እየሰራ። ይቺስ ምንድን ነች? ይቺ ለወንድም ለሴትም እቺ ሪዋርድ ነች። ትሬዠር ቦክስ ትባላለች። በ24 ሰዓት ውስጥ 10 ጊዜ ትመጣለች። 400 ኮይን ይሰጣናል። ይሄ ለወንዱም ለሴቱም እኩል ነው። ይሄን ስክሮል እያደረግን ልክ እንደዚህ ምናምን እዚህ ጋር ደግሞ ሌላም ትጨመራለች። በየቤቱ የሚያስቀምጠው አለ ደግሞ አንዳንዶች ማለት ነው። አንዳንዶች በየቤቱ ምን ያስቀምጣሉ? ይቻውን እዚህ ጋር ያለች ሌላ ተጨማሪ ኮይን ተቀምጦልናል። ምን ይቺ ሰከንዷ ቆጥራ እንደጨረሰች እዚህ በሙሉ የተደረደረውን እየነኩ መውሰድ ነው። ይሄን በሙሉ ማለት ነው። ሌላው ይሄንን ከዚህ ጋር ካሳየዋችሁ ታለንቶችም አሉ እዚህ ጋር። ታለንት ማለት
የራሳቸው የሆነ ተሰጥኦ ያላቸው ሰዎች በሙሉ ያ ማለት ዝም ብሎ ተሰጥኦ የተወሰነ ትንሽ ጊዜ ስትገቡ ብቻ ወደ ፕላትፎርሙ የሆነ የምታሳዩ ከዛ በኋላ ላይቫችሁን ፈታ በማለት ደመወዝተኞች ነው የምትሆኑ። አሁን እነዚህ እንትን ነች ይቺ ልጅ አሁን በቀጣ ምንድን ነች ማለት ነው ኤስአይዲ ወይም ደግሞ ታለንቷን በመጠቀም ዝም ብላ ላይ ባለ ቁጭ በማለት ብቻ የወር ደመወዝተኛ ነች። እንደዚህ ያደረግን ስንሄድ በሙሉ የምናገኛቸው በሙሉ እነሱ ናቸው። ይሄ ልጅ አያችሁ ክራር እየመታ ምናምን በጣም የሚያዝናናችሁ ነገር ስለሆነ ማለት ነው። ከዛ ውጭ ደግሞ እዚህ ፓርቲ የሚባለው ቦታ ላይ ስንገባ አሁንም ለወንድም ለሴቱም እኩል የሚሰጠን ነገር አለ። እዚህ ጋር እንግባ። ለምሳሌ እዚህ ጋር ስንገባ እዚህ ወንበር ላይ አያችሁ እንደዚህ ወንበር ይዘን በመቀመጥ እነዚህ ዛሬ የበዓል ኑሯቸው በዓል እያከበሩ ምናምን ነው እና ይቺ ፓርቲ ላይ ለምሳሌ ብቀመጥ ፖይንት ይሰጠናል ማለት ነው ለወንዶችም ለሴቶችም እዚህ ጋር። ስለዚህ ይሄን ይመስላል። በጣም አሪፍ የሆነ ነገር ነው። በደንብ ተጠቀሙበት። ሁላችሁ የተሻለ ነገር እንደምትሰሩ አውቃለሁ። እናም ኤጀንት፣ ስታር ሆስት ብዙ አይነት ስራ አለ እዚህ ኮይን ሴለር እና ሁላችሁም በደንብ መጠቀም ይጠበቅባችኋል ማለት ነው። እሺ ጋይሶች የዛሬው ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ አሪፍ የሆኑ ቲፖችን ይዤላችሁ እመጣለሁ። በነገራችን ላይ ከዚህ በፊት አሪፍ የሆነ ቪዲዮ ሰርችላችኋለሁ እየተጠቀማችሁ ላላችሁ ማለት ነው። የዚያን ቪዲዮ ሊንክም ዲስክሪፕሽን ላይ አስቀምጬላችኋለሁ። በቀጣይ በአሪፍ ቪዲዮ እንገናኝ ይሆናል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ እስከምንገናኝ ሰላም ሁኑ።